እውይ ሀይሚዬ ደክሟታል። ደከም ብሏታል ወይ የኔ እናት። ፊቷ ያስታውቃል። ጥልቡልቅ ሙዝዝ ብላለች የኔ እናት። እንዳያችኋቸው እየተመለሱ ነው። ለማንኛውም ሀይሚዬ ፎቶሽ ሚስጥር አውጥቷል ማለት ቪዲዮዋ ማለት ነው። ዙም ሲያደርገው ደብረ ብርሃን ይላል ከባክግራውንድ ያለው ሱቅና የኔ ቆንጆ ቅድም ላይ ማለት ነው። እንዲህ ቦታውን ሳየው ተራራውን ሳየው የግሸን ማርያም ተራራ መሰለኝና ግሸን ማርያም ምናምን አልኩኝ። ግን ግሸንም አይደለም ጻድቃኔም ደግሞ ቦታው የጻድቃኔ መንገድ አይደለም አሉኝ። ሰጠይቅ አጠገብ የሚያውቅ ሰው ካለ ብዬ አረ ይሄ ጻድቃኔ አይደለም ምናምን አሉኝ። ብቻ የትም ይሁን ምን አገባን፣ የትም ይሁን ዋናው ነገር ጥሩ ቦታ ላይ መሆኑ። ጥሩ ቦታ ላይ ናቸው። ዋናው ነገር ደስ የሚል ዋናው ነገር በረከት ያለበት ቦታ ላይ ናቸው። አሁን ላይ ግን ቦታው በጣም ተራራው በቃ ሲሄዱ ምናምን ወይኔ ደስ ሲል። ለማንኛውም ግሸን መንጓ ያላልኩበት እነሱማ ጻድቃኔ ብለው እኮ ፌስቡክ ላይ ፖስት አድርገዋል። ፌስቡክ ላይ ጻድቃኔ ነው የሚለው ግን ይሄ ቦታ የምታውቁት ምናምን ብዬ ስጠይቃቸው ኧረ ይሄ ጻድቃኔ አይደለም አሉኝ። የሀይሚዬ አሁን ደግሞ ቪዲዮ የተለቀቀበት ከኋላ ደብረ ብርሃን ይላል። ስለዚህ ያ ጻድቃኔ ናቸው ማለት ነው። ለማንኛውም እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? በስማም ትላንትና ጠፈት ተብለው ጭር ብሎ ቀኑን ሙሉ አስጠልቶ ነበር የዋለው ሚዲያው። ዛሬ ደግሞ በቃ በጠዋቱ ቀናችንን አሳመሩት። ቪዲዮ ፖስት አድርገው ፎቶ ፖስት አድርገው ቀናችንን አሳምረውታል። በቃ ደስ የሚል ቀን ነው ዛሬ። ምክንያቱም የሚዲያው ድምቀቶች ጨረቃዎች ስለመጡ ስላየናቸው ማለት ነው። የምር ማለት ነው። ስማም እነሱ ከሌሉ ግን ሚዲያው ምንኛ ነው የሚያስጠላው። ምንኛ ዛሬ እንግዲህ ያው ኒቆዲሞስ የሚባለው ሳምንት ላይ ነው ያለነው። ያው የጾሙ የመጨረሻ ሳምንት ነው። ፈጣሪ መቼም ያው በስርዓት አልጾምንም። እሱ ይቅር ይበለን፣ ያፋችንን የማይቁጠርብን። የሰራነውንም እሱ እንደኛ ስራ ሳይሆን እንደሱ ቸርነት ይቅር ይበለን፣ ሁላችንን የሚቀበለን። እንግዲህ ሳምንት ሆሳዕና ነው። ከዛ ህማማት ነው ማለት ነው። አንዳንዴ ያው እንደኛ አይደለም ፈጣሪ፣ እንደ ሰዎች አይደለም። ይምረናል፣ ይቅር ይለናል። እኛ የጠፉች በጎች ነን። ፈጣሪ ደግሞ የጠፉ በጎችን ይፈልጋል አይተውምና ሁላችንንም ለንስሐ ሞት ያብቃን። ጨረቃዎቻችን ምንም ቢሆን አሁን ላይ የስጋ ሳይሆን የነፍስ ስንቅ ፍለጋ ላይ ናቸው። የነፍሳቸውን ስንቅ እያጠራቀሙ የነፍሳቸውን ስንቅ ፍለጋን የሄዱት እና በጣም ደስ የሚል ቦታ ላይ ናቸው። ዛሬ ኦሬዲ ያው እየተመለሱ ነው። ሀይሚዬን አይታችኋት ከሆነ ድክም ብሏታል፣ ፍዝዝ ብላለች፣ በርዷታል፣ ጋቢ ለብሳለች። የኔ ቆንጆ ጋቢ ሳታየው ነው ዙም እያደረገ የቀረጻት ማለት ነው። እሷ ሳታይ ነው የተቀረጸችውና በጣም እንደደከማት ያስታውቃል። ሲጀመር እናቴ ሄዱ ማያቅም ጓጉሎሹ ራሱ ያው ትጓጉ ያለሽ እርግጠኛ ነኝ። ምክንያቱም የእግር መንገድ ሄዳ አታውቅ፣ የእግር ጉዞ ሄዳ አታውቅም። እና ብቻ በሰላም ግቡልን። ያው እስካሁን እርግጠኛ ነኝ አይመለሱም ብላችሁ ታስባላችሁ? ይመልሳሉ። ይሄ ትላንትና የተፖስተ ነው። ኦሬዲ ትላንት የተቀረጸ ቪዲዮ ነው ዛሬ ፖስት የተደረገው። ሶ ዛሬ ወደ ሸገር ገብተዋል ማለት ነው። አዲስ አበባ ገብተዋል። ይደክማቸዋል፣ ያርፋሉ፣ ይተኛሉ። ከመጡ ማታ ቁጭ ብለው ሳሎን ላይ ቡና ተፈልቶ ምናምን እራት እየተበላ ነው የሚመጡት እንጂ ሌላ ውጭ ወጥተው ቪዲዮ ይቀርጻሉ ምናምን አይታሰብም። ምክንያቱም ይደክማል፣ ይጓጉላሉ። ራሱ ሀይሚዬን አይታችኋት ከሆነ በጣም ከብዷታል፣ በጣም ደክሟታል። ጉተት እያለች ነው፣ ጉተት ዳገቷን ስትወጣ የኔ እናት አይዞኝ አይዞኝ። ይሄ ያው የበረከት ስራ እስከሆነ ድረስ ያው በዋናው በረከቱ ድካሙ የምታደርጉት መስዋዕትነት
ነው በረከቱ ይሄ ነውና ደስ ይላል። የእውነት ደስ ይላል። ደስ ይላል የሚለው ቃል ራሱ አይገልጽም፣ በእውነት አይገልጽም። ደስ ይላል የሚለው ቃል ራሱ የሚገልጸው አይመስለኝም በእውነት። እና ፈጣሪ እንግዲህ ይቀበላችሁ። እውነት ለመናገር ሰሞኑን በጣም ብዙ ደስ የማይል ነገር እያየሁ ነውና ስለ ሀና ማያቅ የለም። ሀንዬ እንግዲህ በረሃ ላይ ታስራለች፣ ተይዛለች። በጨካኞች፣ በአረመኔዎች፣ በክፉዎች እጅ ነው ያለችው። በእውነት አስቡት። በዚህ ሰዓት አሁን በዚህ ሰዓት እንደዚህ አይነት የጭካኔ ስራ ይሰራል። ሀና የሀገሬ ልጅ ናት። በነገራችን ላይ የኛ ሀገር ልጅ ናት እና ወንድሞቼ ምናምን በስነ ስርዓት ነው የሚያውቋት። በጣም የዋህ፣ በጣም መልካም፣ በቃ በጣም የስራ ሰው እናት፣ ክፉ አይደለችም። አላቅም ለምን እንደዚህ እንዳደረጓት፣ ለምን በዚህ ልክ በክፉዎች እጅ እንደገባች አላቅም እንጂ ከሰው የምትነካ አይደለችም። ሰውን የምትነካ፣ ለሰው ክፉ የምታስብ፣ ከሰው ጸብ ያላት ልጅ እንኳን አይደለችም ነው ወንድሜ ሲያወራኝ ማለት ነው። እና በጣም ነው ማዝነው የእውነት። ሁላችሁም ጸሎት አድርጉላት ለሀና። በጣም ነው የምታሳዝነው። በጣም የህፃን ልጅ 6 አመት አልሞላትም ህፃኗ ማለት ነው። ልጇ አመት እንኳን ያልሞላት ልጅ ትታ ነው እንግዲህ ሳውዲ አረቢያ ላይ ያለ ወረቀት መኖር በጣም ከባድ ነው። በጣም ከባድ ነገር ነው። እና ወንድሜ ራሱ ማለት ነው ገብቶ ስንት አመት መሰላችሁ? 3 አመት ከምናምን ታስሮ ነው የወጣውና ህገ ወጥ ስለነበር ነው። ሌላ ወንጀል ሰርቶ አይደለም፣ ግን ህገ ወጥ ብቻ ስለነበረ 3 አመት ታስሮ፣ እሷ ደግሞ ይሄ ጣፋንታ እንዳይደርሰኝ ብላ ነው እንግዲህ በየመን ተመልሳ ወደ ኢትዮጵያ ገብታ በህጋዊ መንገድ ለመሄድ ይቃማ ልታሰራ ወደ ኢትዮጵያ ስትገባ ነው እንግዲህ እነዚህ ክፉዎችና አረመኔዎች እጅ የወደቀችውና እህቴ ላንቺ ፈጣሪ ይድረስልሽ። የእውነት ፈጣሪ ይድረስልሽ። አንቺ ምናልባት ታዋቂ ስለሆነች ነች ልጅ እንደዚህ ሀገር የጮህላት። መፍትሄው ይገኝም አይገኝም ዋናው መፍትሄው ከፈጣሪ ነው። ግን ደግሞ ልጅ ታዋቂ ስለሆነች ሁሉም ሰው ይጮህ እየጮህላት ነው ያለው። ግን ስንት አሉ መሰላችሁ? ስንት ሚዲያ የማያውቀው ስንት ጉድ አለ መሰላችሁ? እዛ ሀገር ላይ፣ እዛ አራጎ የሚባል ሀገር ላይ 3ቱም ወንድሞቼ በባህር ሄደዋል። ብዙ ነገር ነው የምሰማው፣ ብዙ ነገር ነው የሚያወሩኝ ምናምን። በጣም ከባድ፣ በተለይ ለሴት ልጅ። ግን ለምንድነው ታጉ ስትባሉ ማሰሙት? ለምንድነው ማትታጉት? ለምን አታርፉም? እንደው በፈጠራችሁ እያያችሁ ሰው እየሞተ ሰው እያለቀ እያያችሁ ለምንድነው እናንተ ደግሞ የምትገቡት? የምር በጣም ይገርመኛል። አረ ታው፣ ግን ታው የምር ብቻ እኔ እንጃ። እንደው ፈጣሪ ድረስላት ለዚች ልጅ። የእውነት በጣም ነው የሚያሳዝነውና እሱ ያወጣሽ። በቃ እሱ እንጃ ብቻ ትክክለኛ እውነት ነው የሚያወጣሽ አንቺን። እንግዲህ እውነት ያወጣታል ይችላል። ይኸው ስቃይ ምናምን ሞታለች ተብሎ እንዴት ይወራል? ያልሞተን ሰው በጣም ያሳፍራል በእውነት።